ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? አላችሁ ሁሉ ሰላም ሁሉ መልካም? እኔ ጋር ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የዶል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ውሽሚት ማለት ነው ውሃ ውስጥ በምትዋኝ ሰዓት ሰምጣ ቀረች። መቼም እንደው የወለደ እናትና አባት ይኖርሻል እንጂ ብሰምጭም አጠቅሜም አንቺ ለነገሩ ያክል ማለት ነው። ያው ግን እኛ ለሰው ሞት አንመኝም። ፈጣሪ በቁማችሁ እንዲቀጣችሁ እንዲያሳያችሁ ነው የምንፈልገው። ምክንያቱም የሰው የሌላን ሰውን እንደዚህ በቀላሉ እንደ ቀላል ነገር አይታችሁ ስትሉ ስለማንፈልግ አይታችሁት አቅላችሁት ስትኖሩ ማየት ስለማንፈልግ ማለት ነው። እና እንግዲህ ውድ ቤተሰቦቼ ቪዲዮ መቼም አይታችሁታል ብዬ አስባለሁ። እኔ እንኳን ጨረፍ ነው ስራም አላጣሁኝ። ቪዲዮ ላይ ሰመጠች ማለት ነው። ፕራንክ ለማድረግ ሞክራ ነው። ግን ለነገሩ በነገራችን ላይ ማለት ነው አንድ ቀን እንደሚሆን ይሄ እነግርሻለሁ። አንድ ቀን ማለት ነው በቃ እመኝ ነው። ምክንያቱም ጥሩ ሰርተሽ ስለማታውቂ ያው አንድ ቀን ይሄ ነገር ይሆናል። ገባሽ? አሁን በፉክክር ወይም በእንትን ብለሽ እንደዚህ ሎቱ ስብሐት ጌታ ሆይ እግዚኦ ማረነ ክርስቶስ ፈጣሪ ሆይ ትዕግስቱን ስጠኝ በእውነት። አሁን ይሄ እኔ በነገራችን ላይ ማለት ነው ምንድን ነው የሚባለው? አሁን ይሄ ወገን ምንድን ነው የሚባለው እንዴ? እኔ አንዳንዴ እኮ ግራ ይገባኛል እኮ። ባዶ ገሏን እርቃኗን እኮ ነች ወገን። ደግሞ ሲነካኳት እንኳን መድኃኒዓለም ወይ እንደው እኔ እኮ ገና ከእናቴ ውጭ ወይኔ አይ ሴት መሆኔን ጠላሁት። ግን የእውነት ሴቶች ግን ማስተዋሉን ይስጣችሁ። መቼም እኛም ወልደን አልጨረስንም። በሰው ልጅ ወልዶ ሳይጨርሱ በሰው ልጅ አይስቁትል ነበር አያቴና፣ ወልደን ሳንጨርስ መቼም በሰው ልጅ አንስቅም። መጨረሻዬን አሳምርልኝ ብዬ እኔ ለራሴ ነው ጸሎት ማረገው። እንደው ከኔ የሚወጡትን ፍሬዎች መድኃኒዓለም ሆይ በገንዘብ ሕሊናቸውን የሚሸጡ ሳይሆን በገንዘብ ሕሊናቸውን የሚገዙ አድርግልኝ ብዬ ነው እኔ የምሳለው። እውነቱን ስነግራችሁ ማለት ነው። በዚህ አካሂዳችሁ ያው ነገር ያልጋውን ስለምታሳዩን ምንም ችግር የለውም። መቃጠል እኮ ነው እናንተ፣ መቃጠል። በእውነቱ እናትና አባት ፈርዶበታል። ሁሉን ነገር ይችላል፣ ሁሉን ነገር ያስተናግዳል። ጉዱን ይመለከታል፣ የልጁን ጉድ ቁጭ ብሎ ይመለከታል። ፈርዶባቸው ማለት ነው። አብርሃም ታደሰ እንደው እንደዚህ ሆነክ ትገኝ መጨረሻ ፈጣሪ መጨረሻዬን አሳምረው ነው የሚለውና ሰው ሲል መጨረሻዬን አሳምረው ይላሉ ብዙዎች። እና መጨረሻህን ፈጣሪ ሆይ ብቻ ማንልም ግባይትም ግባ መጨረሻ ታስተካክሎ ለማየት ያብቃ። ሌላ ምን እልሃለሁ? አንተ እኮ በቃ ለይቶልሃል በእውነት። እንዲህ ጌታዊ በዚህ ሁሉ ጎረምሳ መካከል ሆነ አስባችሁታል? እንዴት እንትን እንደምትል ማለት ነው። በዚህ ሁሉ ጎረምሳ መካከል አስባችሁታል? እንደዚህ ሲነካኳት ደግሞ ትንፋሽ ስጣት ይላል እኮ። በስመ አብ ወወልድ ወመንፈስ ቅዱስ። እኔማ በቃ ካሁን ሊጣበቅባት ነው ብዬ በማታ የሚያደርጉትን በቀን ሊያሳዩን ነው ብዬ ብቻ ፈጣሪ መስገን አቋረጡት ማለት እሷ ቶሎ ተነሳች። ሳቋ መጣና ያው ሳቋ መጥቶ ሳይሆን ውርደቷን በአደባባይ ላይ ለማሳየት ፈልጋ ነው። እና በጣም ነው የሚያሳዝነው። በጣም ማለት ነው በጣም ያሳዝናል። የእውነት በጣም ያሳዝናል። ብቻ ፈጣሪ ለሁላችንም እንግዲህ ማሰብና ማስተዋል ያድለን። እናንተን እንደው ከምናይስ እኛ ብቻ ከባድ ነው የእውነት። እኔ ምን እንደምላችሁ አላቅም ቤተሰቦቼ። አይቸው በቃ ዝም ብዬ እንትን አልኳችሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ። መልካም ጊዜ። ቪዲዮ ማርዘም አልፈልግም። ባይ ባይ።